አንተ ወጥተህ ወርደህ ያስጀመርከውን የአንድነት ትልም በተግባር በመጨረስ ራዕይህን እውን እናደርጋለን። ከአማራ ፋኖ ብሔራዊ ኃይል የተሰጠ የሐዘን መግለጫ። በሸዋ ክፍለ ሀገር ይፋትና ጥሙጋ አውራጃ ልዩ ስሙ ራሳ በተባለ አካባቢ አገዛዙ በሰነዘረው የድሮን ጥቃት አማራን አንድ ለማድረግ በሸዋ በጎጃም በወሎና በጎንደር እድሜ ሳይገድባቸውና ሳይታክቶ ሲንከራተቱና ሲደክሙ የነበሩትን አርበኛ ተስፋዬ መካሽን ጨምሮ ሌሎች ንጹሃን አማሮች ለህልፈት ዳርጓል። ከቅርብ ጊዜ ወዲህ አማራው አንድ ይሆናል በሚል ከፍተኛ ሽብር ውስጥ የገባው አሸባሪው የብልጽግና ስብስብ አንድነቱን ያደናቅፍልኛል በሚል የዲጂታል ሚዲያ መንጋውን ቢያሰማራም እቅዱ በተደጋጋሚ እየከሸፈ ይገኛል። በዚህና መሰል ክስተት መደናገጥ ውስጥ የገባው ይህ ሀገር አውዳሚ ስብስብ የዘፈቀደ የድሮን ጥቃት በመሰንዘርና የተለያየ አጀንዳ በመስጠት ልዩነትን ለማስፋት እየጣረ ቢሆንም የተፈጸመው ልብ ሰባሪ ድርጊት የፈጠረውን ቁጭት በመጠቀም አርበኛ ተስፋዬ መካሻ የጀመረውን የአንድነት ውጥን በማሳካት ራዕዩን እውን በማድረግ የምንክሰው ይሆናል። አርበኛ ተስፋዬ መካሻ ሀብተወልድ አርበኛ ብቻ ሳይሆኑ አባት፣ አስታራቂ፣ የአንድነት መንገድም አንድነትም ናቸው። የእኛ አባቶች ባስቀመጡልን ታሪክ ብቻ ሳይሆን በኖሩት በመስዋዕትነት የታጀበ ታሪክ አማራዊ ልዕልና እንዲሁም ጥበብ ዳግም በማደስ ከሌላው ሀገርና ነፃነት ወዳድ ኢትዮጵያዊ ጋር በመተባበር ሀገራችን ኢትዮጵያ ከገባችበት የቁልቁለት ጉዞ ተቃንታ በልዕልና ትኖር ዘንድ በበርካታ ወንድሞቻችን መስዋዕትነት ህልውናችንን ከአለት በጠነከረ መሠረት ላይ እንገነባዋለን። አርበኛ ተስፋዬ መካሻ የደከመበት የናፈቀው አንድነት መሠረቱ ተጥሏል። እንገነባዋለን። ጠላት ሺህ ጊዜ ቢለፋ ሺህ ጊዜ ቢጥር የጋሽ ተስፋዬና የሌሎችም ህልም እውን ይሆናል። ህልውናችን በተባበረ ክንዳችን። አማራ ፋኖ ብሔራዊ ኃይል ታኅሳስ 20 2018 ዓ.ም